በቡለኖቹ ካልተያዘ እንደዚህ ነው የሚሆነው፣ ክፍት ይላል ማለት ነው። ስለዚህ ዛሬ እንግዲህ ይህንን ማሽን ከገዛችሁ በኋላ እንዴት መገጣጠም እንዳለባችሁ በጥንቃቄ እንዴት እንደምንገጣጥም አብረን እየገጣጠምኩኝ አብረን የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሁላችሁ በያላችሁበት ሰላማችሁ ይብዛልኝ። ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ሰላማችሁ ይብዛለሁ። አሁን ይሄንን እንግዲህ ያው ብዙዎቻችሁ ወዳችሁታል እውነት ለመናገር ማሻአላህ። አሁን እንዴት እንደምንገጣጥምና እንዴት ነው የሚሰራው ምን አይነት ይሰራል የሚለውን እዚህ ጋር ያላሳያችሁ ነገር አለ። በባለፈው ቪዲዮ ላይ እንደምትመለከቱት ይሄ ማለት ነው። ይቺ ወደ ታችና ወደ ላይ ትላለች። ወደ ታችና ወደ ላይ ክብ ማዞር የምንችለው ለምሳሌ ተመልከቱኝማ። ክብ መዞር የሚችለው አሁን አይቆምም አይደለም። ለምንድን ነው? በቃ ይሄ ክብ ነው። ኮፍያ ስንሰራ የምናሽከረክርበት ነው። ገባችሁ? አይቆምም። ይሄ ወደ ላይ ስንለው ይችን ወደ ላይ ብለን እንደምትመለከቷት ይችን ወደ ላይ ብለን ስናዞር ማለት ነው ክብ ነው የሚሰራልን። ክብ ይሰራል ማለት ነው። ግን ይችን ወደ ታች አውርደን ስናዞር አሁን ሳሽከረክረው ይችን እንደዚች ወደ ታች ብዬ ሳሽከረክረው ምን እንደሚሆን ተመልከቱ ማለት ነው። አያችሁ? ይቆማል። አይዞርም፣ ዙሪያውን አይዞርም። ከዛ ይሄ ምንድነው? ይችን ወደ ታች ብለን የምንሰራው እንትን ለማለት ነው። ክፍት አድርገን ነጠላ ሰርተን የሆነ ለሰርቪስ ልብስ መስራት እንችላለን። ነጠላውን ማለት ነው። ክፍት ነው፣ ክብ አይደለም። ልክ እንደ ኮፍያው ለሹራብ ሰርተን ትልቁን 48ቱን ገዝተን ለምሳሌ ሹራብ ቲሸርቶች ምናምን መስራት እንችላለን ብያለሁ ባለፈ። ለእንደዛ አይነቱ ይችን ወደ ታች ብለን ነው የምንሰራው። ይችን ማለት ነው። ዙሪያውን አይገጥምም። በክፍት ሆኖ ነጠላውን ነው እንደዚህ የሚወጣው ማለት ነው። ይቺ ግን ወደ ላይ ካልናት ደግሞ ዙሪያውን ይዞራል፣ አይቆምም። አያችሁ? ይሄ ነው ልዩነቱ። ይችን ነገር ልብ በሏት። ከዛ ደግሞ ምንድነው ሌላኛው ይቺ ክር መያዣዋ ናት። ክር መያዣዋ ናት። ይችን ነገር ስትገጥሙ ተጠንቀቁ ጋይስ። እንዴት እንደተናደድኩ ሊሰበርብኝ ነው ብዬ እንዴት አድርጌ ገጠምኩ መሰላችሁ? አላስተዋልኩም እና እንዲህ አድርጌ ገጠምኩት። እንደዚህ አድርጌ ማለት ነው። ይሄንን ወደ ላይ አድርጌ ገጠምኩት። ከዛ በግድን የተከፈተልኝ። የሚገጠመው ግን ትክክለኛው እንደዚህ ነው። ይቺ ቀጭኗ ወደ ላይ፣ ይሄ ወፍራሙ ወደ ታች ሆነና እዚህ ጋር እንደዚህ አድርጋችሁ ታስይዙታላችሁ። አሁን ተገጠመ ማለት ነው። ከዛ ክራችንን በዚች ውስጥ አሳልፈን ስንወጥን እዚች ላይ ወይ እዚህ ላይ ወይ ሁለተኛው ላይ ወይ ሶስተኛው ላይ አስይዘን ነው የምናዞረው ማለት ነው። እንደገና እግር አለው። እግሩን እንገጣጥማለን ማለት ነው። መጀመሪያ ግን ከዛ በፊት ግን ውድ ቤተሰቦቼ እነዚህ ቡለኖች አብረው ነው የሚመጡት። እነዚህን ቡለኖች ማለት ነው። እነዚህ ከሌሉ ጠባቅ አይሆንም። እነዚህ ግድ ናቸው። ልብ ብላችሁ እንዳይጠፉባችሁ። እነዚህ ቡለኖች አብረው ይመጣሉ። ይሄ መፍቻ አብሮ ነው የሚመጣው። ከዛ በዚህ እያስገባን እንትን እንላለን ማለት ነው። 8 ነው አሁን እዚህ እኔ ጋር ያለው 8 ክፍተት ናቸው ያሉት። ይሄ እዚች ነው በቃ የምናስገባው። እዚች እያስገባን እናጠብቀዋለን ማለት ነው። ልክ እንደምትመለከቱት በቡለኖቹ ካልተያዘ እንደዚህ ነው የሚሆነው፣ ክፍት ይላል ማለት ነው። ስለዚህ ምን እናደርጋለን እኛ እንደዚህ እንደዚህ እናስገባለን። በቡለኑ መያዝ አለበት። እሺ ውዶች እንዳረሱ ይሄንን
አሁን ጠበቀልን ማለት ነው። በቃ አሁን ጠበቀልን። ይሄ አብሮ ስለሚመጣ ምንም አያሳስባችሁ። እግሩን እንገጥማለን። እግሩን እነዚህ ላስቲኮች ለብቻቸው ነው የሚመጡት። እኔ ነኝ ያስገባኋቸው። ይሄንን በዚህ በክፍተቱ ላይ ፕላስቲክም ስለሆነ እንደዚህ አድርጋችሁ ማስገባት ነው ክፍተቱ ላይ ማለት ነው። ይቺ መሬት ላይ የምታጣብቀው ናት፣ እንዳይንሸራተት ምናምን እንዳያስቸግረን ስናዞር ማያያዣ ናት። ለብቻዋ ነው የምመጣው። እዚህ ላይ ነው የምታያይዟት። ይሄው ከዛ እዚህ ላይ እግሩን መግጠም ነው በቃ። እንደዚህ አድርገን ሁሉንም እንደዚህ በደንብ መግጠም ነው። እንደዚህ አድርገን በቃ አሁን ገጣጥመን ጨርሰናል። በቃ ይሄን እንደዚህ አድርገን ነው የምንገጣጥመው። ምንም የሚያስቸግር ነገር ከባድ የለውም፣ ግን ያው አዲስ ለምታዩት ሊያስቸግራችሁ ስለሚችል ብዬ ነው። ስለዚህ በዚህ መልኩ ገጣጥማችሁ መጠቀም ትችላላችሁ ማለት ነው። ቡለኖቹ ጥብቅ እንዲል ያደርጉታል። ይሄ ነጩ ክፍልና ይሄኛው ክፍል እንዲጣበቁ በደንብ ጥብቀት እንዲኖራቸው ያደርጋል። ይህንን ይመስላል። አብሮ የሚመጡት ነው። ያው ባለፈው ማሳይቻችኋለሁ። እነዚህ በእጅ የሚሰሩበት ናቸው። ይሄን አልችልበትም እና ይሄን ይመስላል። ውድ ቤተሰቦቼ ቪዲዮን ከወደዳችሁት ላይክ አድርጉ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ። እወዳችኋለሁ። ፈጣሪ በያላችሁ ቤት ጠብቃችሁ። ቻው። መልካም ቆይታ